ራሳችሁን ማንም ሰው እንዳያችሁ የማድረግ አቅም ቢኖራችሁና በስውር መንቀሳቀስ የምትችሉ መሆኑን ብታውቁ ምን ነበር የምታደርጉት? እኔ በሆነ የዛሬ ባለ ታሪካችን ሲያደርግ የነበረውን ነገር ነበር የምመርጠው። ትዕይንታችን ሲጀምር ሚኬሌ ሴሌንጂ የተባለ ልጅ ሳይክል እየነዳ ወደ ትምህርት ቤት ሲሄድ ያስመለክተናል። በመንገዱም ላይ 50 ዩሮ ነበረውና ትምህርት ቤት ውስጥ ወደሚዘጋጀው ፓርቲ ለመሄድ የሚያስፈልገውን ልብስ ለመግዛት በማሰብ ወደ አንድ መሸጫ ያመራል። ወደ ትምህርት ቤቱም ሲመለስ በክላስ ውስጥ በድብቅ የወዳት የነበረችዋ ስቴላ ከተባለች ልጅ ጀርባ ነበር የተቀመጠው። በትምህርታቸው መሃል ፖሊስ የሆነችዋ ጂዮቫና በመግባት ስለጠፉት ተማሪዎች ለተማሪዎቹ በማሳወቅና እነሱም ጥንቃቄ ማድረግ እንዳለባቸው ታሳስባቸዋለች። በመቀጠልም ጂዮቫና የሚኬሌ እናትም መሆኗን እንመለከታለን። ፖሊሷም ከክፍሉ እንደወጣች የሚኬሌ አፍንጫ መድማት በመጀመሩ የፈጠነ ወደ መታጠቢያ ክፍል በማምራት ላይ ሳለ ሁሌ የሚያስቸግሩት ተማሪዎች ያስቆሙትና ያጠራቀማትን 50 ዩሮ ለመቀበል ይታገሉታል። ሚኬሌም በማዘን ወደ ቤቱ ገብቶ ለችግር ጊዜ ያስቀመጣትን ገንዘብ ካስቀመጠበት በማውጣት ወደ ሱቁ ይመለሳል። ሱቁም እንደደረሰ ባለው ገንዘብ ልክ አንድ ልብስ ይጠይቃል። በልብሱም ግን ብዙም አልተደሰተም ነበር። ይሁን እንጂ አማራጭ ስላልነበረው በመቀበል ወደ ቤቱ ያመራል። ቤትም እንደደረሰ የገዛውን ልብስ ለብሶ ባለበት እናቱ ትመጣና ለምን ወደ ፓርቲው አትሄድም ስትል ትጠይቀዋለች። ሚኬልም የለበሰውን ልብስ እንዳልወደደውና ለብሶትም መሄድ እንደማይፈልግ ይገልጽላታል። የእሷም የለበሰው ልብስ እንደሚያምር በማሳመን ወደ ፓርቲው እንዲሄድ ታደርጋለች። ሚኬልም ፓርቲው ላይ ሲደርስ ክራሹ ከነበረችው ስቴላ ጋር እያወራ ሳለ በመሃል ሚኬሌን የሚያስቸግሩት ልጆች ስክሪን ላይ የስቴላን ቪዲዮ ከሚኬሌ ስልክ በመስረቅ ያስተላልፉበታል። ይህንንም የተመለከቱት ተማሪዎች ሚኬሌ ስቴላን ሲከታተላት እንደነበረና እንደሚወዳትም ይረዳሉ። በዚህም አስቸጋሪዎቹ ልጆች ሚኬሌን ማሳደድ ይጀምራሉ። ሚኬሌም ወዲያው መታጠቢያ ክፍል በማግባት በሩን ይቆልፋል። በመቀጠልም በማማረር ፈጣሪውን የማይታይ ሰው እንዲያደርገው ይጸልያል። በዚህም ዛት መብራት ይጠፋና ሚኬሌ በመስኮት በኩል ያመልጣቸዋል። በነጋታውም ሚኬሌ ውሻው ሲጨውበት ከእንቅልፉ በመነሳት እርሱን ለመፋቅ ወደ መስታወቱ ይጠጋል። ራሱንም ሲመለከት ምንም አይነት የራሱ ምስል አይታየውም ነበረ። በመሃልም እናትየዋ ትመጣና መሬት ላይ የወደቀውን ልብስ ብቻ በማንሳት ተመልሳ ትወጣለች። በዚህም ጊዜ ሚኬሌ ለማንም ሰው መታየት እንደማይችል ያረጋግጥና የፈጠነ ወረቀት ጋር በመሄድ በጊዜ ወደ ትምህርት ቤት እንደሄደ የሚገልጽ ጽሑፍ በማስቀመጥ ሙሉ ሰውነቱን የሚሸፍን ልብስ በመልበስ ወደ ትምህርት ቤት በሳይክሉ ይጓዛል። ከትምህርት ቤቱም ትንሽ ራቅ በማለት ስቴላን መመልከት ይጀምራል። በመቀጠልም ትምህርት ቤት ውስጥ የሚያስቸግረውን ልጅ ሲመለከት አሪፍ ትምህርት ሊያስተምረው በማሰብ የለበሰውን ልብስ በማውለቅ እርቃኑን ወደ ክፍሉ በመግባት ልጁ የሚጠቀምበትን ሽጉጥ ከቦርሳ ውስጥ በማውጣት መምህሯ ላይ ይተኩስና ሽጉጡን መልሶ ወደ ልጁ ይወረውረዋል። አስተማሪዋም ልጁን የፈጠነ ከክፍሉ ታባረዋለች። ሚኬሌ ግን ይሄ ብቻ አላስደስተውም ነበርና ወደ ሴቶች ልብስ መቀየሪያ ክፍል በመጓዝ ላይክ ለምን ደሞ አታረጉት? እኔ ልብ ቅርጹን ሳሉልኝ አላልኳችሁ? እንደዚህ ንኩልኝ ነው እንጂ እንደዚህ መጠንቆል ምን ያቀሳል? ኧረ በስመ አብ። ሚኬሌ ግን ይሄ ብቻ አላስደስተውም ነበርና ወደ ሴቶች ልብስ መቀየሪያ ክፍል በመጓዝ ሴቶቹን እርቃናቸውን አንድ በአንድ ይመለከታቸዋል። ይሁን እንጂ በድንገት አንድ ፎጣ ላዩ ላይ በማረፉ ሁሉም ሴቶች መጠራጠር ይጀምራሉ። በዚህም መሃል የሚኬሌ ፓወርን መቀዛቀዝ ይጀምራል። ሴቶቹም ፎጣውን ሲገልጡት ሚኬሌን እርቃኑን በማየታቸው መጫውና መሯሯጥ ይጀምራሉ። በቀጣይኛውም ቀንም አንድ ባሲል የተባለ ሳይኮሎጂ አስተማሪ እያስተማረ ሳለ በመሃል ሁለት የትምህርት ቤቱ ተማሪዎች መጥፋታቸውንና በፍለጋ ላይ እንዳሉ በማሳወቅ ላይ ሳለ የሚኬሌ ፓወር በድንገት ቀስ በቀስ መመለስ ይጀምራል። በዚህም ሰዓት እንደ ዕድል ሆኖ የትምህርት ቤቱ ደውል በመደወሉ ሚኬሌ ከሁሉም ተማሪዎች በመቅደም በሩጫ ክፍሉን ለቆ ይወጣል። ቤትም ሲደርስ ሙሉ ፊቱን ሸፍኖ ስለነበረ ማንም አላየውም ነበረ። ነገር ግን ትንሿ እህቱ እሱ ቤት ሲደርስ ክፍል ውስጥ ነበረችና ፊቱን ወደ እሷ ሳያዞር ከክፍሉ እንድትወጣ ያስጠነቅቃታል። ይሁን እንጂ የሆነ ነገር ጠርጥራ ስለነበር የወጣች በማስመሰል በሩን አንድ ጊዜ በመክፈትና መልሳ በመዝጋት እዛው ክፍል ውስጥ ትቀራለች። ሚኬሌም የወጣች ስለመሰለው ወደ ኋላ ሳይዞር ልብሶቹን ማወላለቅ ይጀምራል። በመቀጠልም ፊቱን ወደ እህቱ ሲያዞር እህቱን በመደናገጥ መጨው ትጀምራለች። በዚህም ሰዓት ቤት ማንም ስላልነበረ ሚኬሌ እሷን በማረጋጋት ለማንም እንዳትናገር ያስጠነቅቃታል። በሌላም ትዕይንት ባሲል ከጂዮቫና ጋር በፖሊስ ጣቢያ ውስጥ የጠፉትን ተማሪዎች ለማፈላለግ አብረው ሲሰሩ ያስመለክተናል። ከትንሽ ቆይታዎችም
በኋላ ጆቫና ወደ ቤት ትመለሳለች። ይሁን እንጂ ሚኬሌ አሁንም የማይታይ ሰው ነበረ። በመቀጠልም ሚኬሌ ታግተው እንደነበሩ ሁለቱ ተማሪዎች እሱም ታግተው ይሆናል ብላ በማሰብ ደውላ የሆነ ሰውን ታማክራለች። ሚኬሌም በዚህ ሰዓት አጠገቧ ነበርና ይህን ሲሰማ በጣም በማዘን እርቃኑን ወደ ውጭ በመውጣት አንድ ሐይቅ ዳርቻ ላይ መዝናናት ይጀምራል። ወደ አካባቢውም ስቴላ በድንገት በመምጣት እዛ ጋር የሆነ ነገር እንዳለ በማሰብ ወደ እሱ ጋር በመጠጋት ትተዋወቀዋለች። ከተዋወቁም በኋላ ሚኬሌ መሬት ላይ የሳቅ ምስል በመሳል ከእሷ ጋር አብረው ጊዜ ማሳለፍ ይጀምራሉ። ከትንሽ ቆይታም በኋላ ስቴላ ወደ ቤት በምትመለስበት ሰዓት አንድ ሰውዬ ከሩቅ ሲመለከታቸው ነበርና ሚኬሌ በመደናገጥ ሰውየው ላይ ማፍጠጥ ይጀምራል። ነገር ግን ሰውየው አይነ ስውር ነበርና ወዲያውኑ ከዛ አካባቢ መንቀሳቀስ ሲጀምር እናያለን። በዛኑ ቀን ማታ ላይ ሚኬሌ ወደ ስቴላ ቤት ይጓዛል። ስቴላም የማይታይ ጓደኛ ስላላት በጣም ደስተኛ ነበረች። በመቀጠልም መሳሳም ሲጀምሩ የሚኬሌ ፓወር መቀዛቀዝ ይጀምራል። ይህንንም ያስተዋለው ሚኬሌ ስቴላ የእሱን ትክክለኛ ፊት እንዳታይበት በማሰብ ቤቱን ለቆ ይወጣል። በቀጣይኛውም ትዕይንት ስቴላ ወደ ጂምናስቲክ ክላስ ብቻዋን በምትጓዝበት ሰዓት ከጀርባዋ በኩል አንድ መርፌ ይሰካባታል። እሷም ራሷን በመሳት ተዝለፍልፋ ትወድቃለች። ወደ ሚኬሌም ስንመለስ እውነታውን ለስቴላ ሊነግራት አስቦ ስለነበረ ከውሻው ጋር ወደ ጂምናስቲክ ክላስ ይጓዛል። እዚያም እንደደረሰ የሆነ ሰው ስቴላን ተሸክሟት ይመለከታል። በመሮጥም ሊያስጥላት ይሞክራል። በዚህም ማል የሚኬሌ ውሻ ዘሎ የሰውየውን እጅ ይነክሰዋል። ቢሆንም ግን ሰውየው የዋዛ አልነበረምና ከብዙ ትግል በኋላ ያመልጣቸዋል። በኋላ ላይም ፖሊሶቹ አካባቢውን ያጥለቀልቁታል። በመቀጠልም ተማሪዎቹ ተሰርቀው እንጂ ራሳቸውን እንዳላጠፉ ያረጋግጣሉ። በሌላም ትዕይንት ስቴላም ከተኛችበት ስትነቃ አጠገቧም ቆሞ የነበረው ሳይኮሎጂስት ባሲል ነበረ። በዚህም መሃል ተማሪዎቹን አግቶ የሚያሰቃየው ባሲል እንደሆነ እንረዳለን። ባሲል ማለት ከፖሊሶቹ ጋር ሲሰራ የነበረው ሰው ማለት ነው። በልጅቷ ላይም የተለያዩ ሙከራዎችን ሲያደርግባት ነበረ። በመጨረሻም በአንድ ክፍል ውስጥ በመክተት ይቆልፍባታል። በክፍል ውስጥም ጠፍተው የነበሩት ሁለቱ ጓደኞቿን ትመለከታለች። በቀጣዮቹም ቀናት ሚኬሌ ብቻውን ሐይቅ ዳርቻ ላይ ተቀምጦ ሳለ አይነ ስውሩ ወደ እሱ ጋር ይመጣል። ሚኬሌ ምን ሊሰራ እሱ ጋር እንደመጣ ሊጠይቀው እንዳሰበ በመረዳት ሚኬሌ ጥያቄዎቹን ሳያቀርብለት ሰውየው መመለስ ይጀምራል። ሚኬሌም በመደናገጥ እንዴት ሳይጠይቀው ሊመልስለት እንደቻለ ይጠይቀውና ሰውየውም አእምሮን ማንበብ እንደሚችልና ስሙም አንድሪያጅ እንደሚባል ይገልጽለታል። በመቀጠልም የሚኬሌ ወላጅ አባትም እንደሆነ ይገልጽለታል። ሚኬሌም ይሄን ባለማመኑ አንድሪያጅ ወደ ኋላ በመመለስ የነበረውን ታሪክ እንዳለ መናገር ይጀምራል። ወደ ታሪኩም ስንመለስ በራሽያ ውስጥ የኒውክለር ፍንዳታ እንደነበረና በፍንዳታውም ብዙ ሰው እንዳለቀ በመናገር በአንዳንድ አካባቢ ደግሞ የሰው ልጅ ዘረመል ወይም ዲኤንኤ በመቀየሩ የተለያዩ ፓወሮች ለሰው ልጆች እንደተሰጠ ይገልጽለታል። ይህንንም ያወቁት የበላይ አካላት እነዚህን ሰዎች በመሰብሰብ እነሱን እንደ አንድ የጦር መሳሪያ በመጠቀም ለሀገሪቷ አገልግሎት እንዲሰጡ ያደርጓቸው ነበረ በማለት ይገልጽለታል። በተጨማሪም ሁሉም ሰዎች መውለድ እንዳይችሉም ተደርገው ነበረ። በዚህም ምክንያት በካምፕ ውስጥ መውለድ በጣም አዳጋች ነበረ። በካምፕ ውስጥ ከአንድሪያጅ እና ከሚኬሌ እናት ውጭ ሁሉም እንዳይወልዱ ተደርገው ነበረ። የኔና ያንተ እናትን መቀራረባችን በጣም ከመስፋቱ የተነሳ በመሃልም አንተ ትወለዳለህ። ያንተ መወለድም ከፍተኛ አካል ጋር የሚደርስ ከሆነ በጣም ከባድ ስለሚሆን ሁለታችን ከአካባቢው ለመልቀቅ በመወሰን አካባቢውን ለቀው እንደጠፉ ይገልጽለታል። ይሁን እንጂ የካምፑን ጠባቂዎች ይከተሏቸው ነበረ። በዚህም መሃል የሚኬሌ አባት አእምሮን የማንበብ ፓወር እና እናቱ ደግሞ ያለመታየት ፓወር ነበራት። በመቀጠልም የሚኬሌ እናት በታጣቂዎቹ በመመታት ሕይወቷ ያልፋል። በዚህም ጊዜ ሚኬሌን ይዞ የማምለጥ ኃላፊነቱ በአንድሪያጅ ላይ ይወድቃል። እንደምንም ብሎ ሚኬሌን ይዞት ያመልጣል። ቢሆንም ግን ብቻውን ማሳደግ እንደሚከብደው በማመን ወደ ጆቫና ቤት በር ላይ በመጣል ይሰወራል። በመቀጠልም የካምፖቹ ተቆጣጣሪዎች ልጁ በከተማ ውስጥ እንደሚኖር በማወቃቸው ልጁን ለማግኘት ከፍተኛ ፍለጋ ላይ እንደሆኑ ያሳውቀዋል። ስለዚህም ጉዳይ እየተነጋገሩ እንዳለ አንድ አሳ አጥማጅ አንድሪያጅን ስለጠረጠረው ወደ ፖሊስ ይደውላል። በመቀጠልም አንድሪያጅ ለሚኬሌ ፓወሩ ሁልጊዜ አብሮት እንዲሆንና በፈለገው ሰዓት እንዲቆጣጠር የሚረዳውን ልብስ ይሰጠውና አሳ አጥማጁ ጋር በመሄድ ያየውን ነገር እንዳለ ማስታወስ እንዳይችል በማድረግ ከአካባቢው ይሰለባል። በመቀጠልም ፖሊሶቹ ይመጡና አሳ አጥማጁን ቢጠይቁት ምንም መናገር አልቻለም ነበር። በሌላም ትዕይንት ጆቫና ለሳይኮሎጂስት ባሲል ሚኬሌ እንደታገተ ስትነግረው ባሲልም እሱን እንዳላገተው ስለሚያውቅ የሚፈልጉት ልጅ እሱ እንደሆነ በመረዳት ሚኬሌን ማፈላለግ ይጀምራሉ። ከትንሽ ፍለጋም በኋላ ያገኘውና ሳይኮሎጂስቱ ሚኬሌን ወደ ቤቱ ይወስደዋል።
ቤትም እንደደረሱ ሚኬሌ የባሲልን እጅ ሲመለከት እንደተጎዳ ያያል። በቅስፈትም ያን ቀን ስቴላን ያገተው ሰው በውሻው መነከሱ ትዝ ሲለው አጋቹም ባሲል እንደሆነ ይረዳል። ከቤቱም ለማምለጥ ይሞክራል። ነገር ግን በሩ ተቆልፎ ነበረ። ይሁን እንጂ ሚኬሌ አባቱ የሰጠውን ልብስ ከስር ለብሶት ስለነበረ አንድ ክፍል ውስጥ በመግባት የፈጠነ ከላይ የደረበውን ልብስ በማውለቅ ያመልጠዋል። ይሁን እንጂ ግን ባሲል እሱን መከታተሉን አላቆመም ነበረ። ይህንንም ሲመለከት ሚኬሌ ከፊት ለፊቱ ትምህርት ቤቱ ሲያሰቃየው የነበረውን ልጅ ሞተር ይዞ በመመልከቱ ወደ ሞተሩ ጋር በመሄድ ሞተሩ ላይ በመሳፈር እንዲነዳ ይጠይቀዋል። ልጁን በመደናገጥ መንዳቱን ይቀጥላል። ሰላማዊ ቦታም ሲደርሱ የለበሰውን ልብስ በማውለቅ ሚኬሌ መሆኑን ያሳየዋል። ስለታገቱትም ልጆች እና ከዚህ በፊትም ስለተፈጠሩት ነገሮች ያስረዳዋል። ወደ እነ ስቴላ ጋርም ስንመለስ አንድ መውጫ ቀዳዳ በመመልከታቸው በመተጋገዝ ስቴላን ወደ ውጭ ያስወጧታል። እሷም ከጠባቂዎቹ በመደበቅ ወደ አፋልጉኝ መብራቱ ጋር በመጠጋት መብራቱን ሚኬሌ አይቶ በመምጣት እንደሚያድናት በማመን መብራቱ ላይ የፊት ቅርጽ በመሳል ወደ ሰማይ መብራት ትጀምራለች። እንደጠበቀችው ሚኬሌ መብራቱን በመመልከት ስቴላ መሆኗን ተረድቶ የፈጠነ ወደ ቦታው ያመራሉ። እዛም እንደደረሱ ስቴላ በጠባቂዎቹ ተይዛ ነበረ። ከሚኬሌ ጋርም የነበረው ልጅ ያቺ ተማሪዎቹን በማስፈራራት የሚጠቀማትን ሽጉጥ በመጠቀም ኤሌክትሪኩን ከጥቅም ውጭ ያደርገዋል። በዚህም መሃል ሚኬሌ ወደ ውስጥ በመግባት ባሲልና ተባባሪው ጆቫናና አንድሬጅን በኦንላይን ሲከታተሉ ይደርሳል። ወደ ታገቱት ልጆችን በማምራት ጠባቂዎቹን በማስፈራራት በሩን አስከፍቶ ልጆቹን ያስወጣቸዋል። ጠባቂዎቹንም መልሶ ልጆቹ ከወጡበት ቤት ውስጥ ይከታቸውና መልሶ ይቆልፍባቸዋል። ለጓደኞቹም ሚኬሌ መሆኑን እንዲያውቁ ራሱን ይገልጽላቸዋል። ጓደኞቹም ሚኬሌ መጥቶ ስላዳናቸው በጣም በመደሰታቸውና ሰዎቹ ድጋሜ ተመልሰው እንዳያጠቋቸው በመስጋት ሮጠው ለማምለጥ ይሞክራሉ። በዚህም ስቴላ ሚኬሌን ታስቆመውና ቅድም በመንገዴ ላይ ብቻውን ተቆልፎበት የነበረ ሽማግሌ አይቻለሁ በማለት ሽማግሌውን አብረው ሄደው እንዲያስፈቱ ጥያቄ ታቀርብለታለች። ሚኬሌም በዚህ ሀሳብ በመስማማት አብረው ተያይዘው ሰውየውን ለማትረፍ ይጓዛሉ። ነገር ግን ስቴላ ሚኬሌን ይዘው ሄደችው ወደ ሽማግሌው ሳይሆን አጋቾቹ ወደ ነበሩበት ክፍል ነበር ይዘው ሄደችው። እዛም እንደደረሰች ሽጉጥ ሚኬሌ ላይ መደቀን ትጀምራለች። ነገር ግን ወዲያውኑ ነበረ ራሷን ስታ ልትወርቅ የቻለችው። በመቀጠልም ከስቴላ ጀርባ የነበረው ሰውዬ ማውራት ይቀጥላል። ሰውየውን በመቀጠል የሰዎችን አእምሮ መቆጣጠር እንደሚችል ይገልጽላቸዋል። ሚኬሌም እዚህ ሊመጣ የቻለው የሳይኮሎጂስቱንና የስቴላን ጭንቅላት በመቆጣጠር እንደሆነ ይገልጽለታል። በመቀጠልም አንድ ሰርጓጅ መርከብ በማዘጋጀት ሚኬሌንና ስቴላን ወደ ውስጥ በማስገባት ሁለቱንም ይዘው ውቅያኖሱን በመጠቀም ከአካባቢው ይሰወራል። ከትንሽ ደቂቃዎችም በኋላ አንድሪያጅና ጂዮቫና ቦታው ላይ ይደርሳሉ። ቦታው ላይም እንደደረሱ ከኢቫን ጋር ይገናኛሉ። ኢቫንም ቤቱ ላይ ቦምብ እንደተጠመደና ቦምቡም ሊፈነዳ ከአንድ ደቂቃ ያነሰ ጊዜ እንደቀረው ይነግራቸዋል። እነሱም በመፍጠን ቤት ውስጥ የቀሩትን ልጆችና ሳይኮሎጂስት ባሲሊንም በመጨመር ቤቱ ከመፈንዳቱ በፊት ይዟቸው ይወጣሉ። አንድሪያጅም የሰዎችን አእምሮ የማንበብ ብቃቱን በመጠቀም የባሲሊን አእምሮ ያነበዋል። በሚያነብበትም ሰዓት መረዳት የቻለው የእሱን አእምሮ የሆነ ሰው እየተጠቀመበት እንደሆነ ነበር የተረዳው። ወደ ሰርጓጁ መርከብም ስንመለስ ሚኬሌ ከአቅሙ በላይ መበሳጨት ሲጀምር አካባቢው ላይ የነበሩትን ኤሌክትሪክ ኃይል እንዳለ ማበለሻሸት ይጀምራል። ሲያሳድዳቸው የነበረውንም ሰውዬ በመግደል የእሱንና የስቴላን ሕይወት ማትረፍ ይችላል። ወደ አካባቢውም ሰዎች በመምጣት ሕይወታቸውን ሊታደጉላቸው ይችላሉ። ሁለቱም ከዛ ውስጥ ተርፈው መውጣት ከቻሉ በኋላ ሚኬሌም ፓወሩን ተጠቅሞ ከአካባቢው ሲሰለብ አካባቢው ላይ የነበሩ ሰዎች አይተውት ስለነበር በመገረም ስለሱ ማውራት ይጀምራሉ። አንድሪያጅም ሚኬሌ ሲሰወር ካዩት ሰዎች መካከል አንዱ ስለነበረ ወደ ሚኬሌ በማምራት የሰራው ስራ ጥሩ እንዳልሆነና ሰዎቹ የሱ መሰወር ካወቁ ለሱ ጥሩ እንደማይሆንና የአካባቢው ሰው በሙሉ ስለሱ እያወራ እሱን ሊያስቸግሩት እንደሚችሉ በመንገር ያለውን የሰዎችን አእምሮ የማንበብ አቅም በመጠቀም እሱ ሲሰወር አይተውት የነበሩትን ሰዎች ያዩትን ነገር ማስታወስ እንዳይችሉ እንደሚያደርግለት ቃል ይገባለታል። ስቴላና ሚኬሌ በመጨረሻ ሲሳሳሙ ያስመለክተናል። አንድሪያጅም የሰዎቹን ትውስታ ወደ በፊቱ ይመልሰዋል። አይተው የነበረውን ነገር ሙሉ በሙሉ በመርሳት በፊት ወደሚኖሩት ህይወታቸው ይመለሳሉ። በመቀጠልም ትዕይንታችን ወደ ራሽያ ይመልሰናል። ሞታለች ተብሎ ሲወራ የነበረውም የሚኬሌ እናት አለመሞቷንና ሚኬሌንም ወደ ራሽያ መልሳ ልትወስድ የነበረው እሷ መሆኗንና የካምፑ ዋና መሪ መሆኗን ያስመለክተናል። በመቀጠልም ከታዘዙት ጋርዶች መካከል አንዱ ወደ እሷ በመምጣት ሚኬሌን ማምጣት እንዳልቻሉና ነገር ግን ናታሻ የተባለች የሚኬሌ መንትያ እህቱን እንዳገኟትና እሷን ማምጣት እንደሚችሉ ይገልጽላታል። ትዕይንታችንም በትዝታ ወደ ኋላ ይወስደንና አንድሪያጅ ሁለት መንታ ልጆችን ይዞ ሲያመልጥ ያስመለክተናል። ትዕይንታችንም የሚያበቃው ጋርዱ ናታሻ የተባለችዋ የሚኬሌ መንትያ እህት በሞሮኮ አካባቢ እንደምትገኝ እየነገራት ይሆናል።
ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ላይክ ያላረጋችሁ ላይክ ማድረግ ትችላላችሁ። በቀጣይም በሚገርም ፊልም እስክንገናኝ ድረስ ቸር ሰንብቱ።